ዘገሊላ ላይ ቅድስት ድንግል ማርያም አማልዳ ውጤት አስገኝታለች ብለሃል ወይም ወደ ውሃው ወደ ወይን ጠጅ የተቀየረው ድንግል ማርያም በማማለዷ የማማለዷ ውጤት ነው ብለሃል። ምልጃዋ ባይኖር ኑሮ ጌታችን ይህን ነገር አያደርገውም ነበር ብለህ ታስባለህ? እሺ፣ አያደርገውም። የማያደርግበት ምክንያት ምንድነው? አንደኛ የማቴዎስ ወንጌል አይሁድ ጸሐፍት ፈሪሳውያን መጥተው ተአምር እንፈልጋለን ብለው ተአምር እንዲያደርግላቸው ፈልገው ነበር፣ ግን አላደርግም ብሏል። ለዚህ ይሄ አመፀኛ ትውልድ ዘማዊ ትውልድ ከዮናስ በቀር ተአምር አይሰጠውም። በእነሱ ጥያቄ መሰረት ምን አልሆነ ማለት ነው? ተአምር አላደረገም። በሁለተኛ ደረጃ ተመሳሳይ ጥያቄ በገዳመ ቆሮንቶስ የማቴዎስ ወንጌል ምዕራፍ 4 ላይ እና የሉቃስ ወንጌል ምዕራፍ 4 ላይ ሰይጣን ኢየሱስ ክርስቶስን ይሄንን ድንጋይ ዳቦ አድርግ ብሎታል። አንድ አይነት ነው ጥያቄው። ድንግል ማርያም ደግሞ ወይን የላቸውም ስትል ተአምሩ የተደረገው ምንድነው? እዛ ጋር የተደረገው ተአምር ውሃን ወደ ወይን መቀየር ነው። በተአምራዊ ንጽጽር ተአምሩን ካየነው ድንጋይን ዳቦ ማድረግና ውሃን ወደ ወይን ማድረግ አንድ ነው። ግን ለሰይጣንም አልታዘዘም። ጸሐፍት ፈሪሳውያንም የጠቀስኩት ጥቅስ ማቴዎስ ወንጌል ምዕራፍ 16 ቁጥር 1 ጸሐፍት ፈሪሳውያኑ የጠየቁት ጥያቄ ማለት ነው። ተአምር አሳይልን ስላሉት ያንን ላንብቦ ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት ነው የሚለው። እዚህ ጋር ልመና ነው። ድንግል ማርያም ግን መታ ያደረገችው ምንድነው? ትእዛዝ ነው። ለማያደርግ ስለምታው እዚህ ጋር ለምነውታል ተአምር እንዲያደርግላቸው። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልጧልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልጧልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑን ምልክት መለየት አትችሉም። ምን ክፉና መንዘራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም፣ ትቷቸውም ሄደ ይላል። ስለዚህ ኢየሱስ ክርስቶስ ተአምርን አድርግልን ላሉት ሰዎች ወይንም ደግሞ በተአምር ተደርጎላቸው በክርስቶስ እንዲያምኑ በፈለጉ ሰዎች አንድም ቀን ተአምር አድርጎ አያውቅም። በቃና ዘገሊላ ግን ከቁጥር 12 ላይ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ላይ ደቀ መዛሙርቱም በእርሱ አመኑ ይላል። ምክንያቱም የመጀመሪያው ተአምር ተብሎ ተቆጠረ። የመጀመሪያው ተአምር ወይንም በተለይ ወንጌላዊ ዮሐንስ ተአምር አይደለም የሚለው ምልክት ነው የሚለው። ምልክት ማለት ደግሞ ከተአምርም አልፎ መግባቢያም ጭምር ነው። ስለዚህ ከዛ በፊት ሰማይ ተከፍቶ የምወደው ልጅ እርሱ ነው ብሏል በሰማይ ላይ እግዚአብሔር። ስለዚህ ያንን እንደ ተአምር አልቆጠረውም ወንጌሉ። ምክንያቱም ያ አስደናቂ ነገር አይደለም፣ የባህሪ አባቱ ነው እዛ ጋር ስሙት የሚለው እዛ ጋር እየተናገረ ያለው። አሁን እዚህ ጋር ግን ከባህሪ ጋር ከአምላክነት ጋር የአምላክነት ባህሪ የሌላት ድንግል ማርያም ዳሩ ግን እግዚአብሔር የመረጣት እርሷ በቃና ዘገሊላ ተገኝታ ኢየሱስ ክርስቶስን ስታዘው ወይንም ደግሞ ወይንኬ አልቦሙ ወይን እኮ የላቸውም በእናትና በልጅ የመግባቢያ ቋንቋ ስታነጋግረው ተአምር ሰራ። ይሄ ከተአምርም አልፎ ምልክት ነው የሚለው ወንጌላዊ። ስለዚህ ምንድነው ምልክትነቱ? መግባቢያ ነው። ደቀ መዛሙርቱ በሰማይ መከፈት አላመኑ። ደቀ መዛሙርቱ ክርስቶስን አይተው አላመኑ። ያመኑት ኢየሱስ ክርስቶስና ድንግል ማርያም በተግባቡበት ቋንቋና በወቅቱ በተደረገው ተአምር ነው። ስለዚህ አያደርገውም ነበር። እናቱ ባትለው ኖሮ በእመቤታችን ቅድስት ድንግል ማርያም ወደ እርሱ መታ ወይን እኮ የላቸውም ባትለው ኖሮ ወይን ማለቁን እኮ እሱ ማንም እንዲነግረው አያስፈልግም፣ ያውቃል እኮ። ዳሩ ግን ከዛ ጋር የተፈለገው የእርሷ የእናትነት ድርሻ እስከየት እንደሆነ ለማሳየት እንጂ ወይን ማለቁን እኮ ኢየሱስ ክርስቶስም ያውቃል በአምላክነቱ። የዮሐንስ ወንጌል ምዕራፍ 2 እዛው ላይ ከቁጥር 25 ላይ ወረድ ብሎ ስለ ሰዎች ማንም እንዲመሰክርለት አያስፈልገውም። በሰው ልብ ያለውንና በሰዎች አይምሮ ያለውን በጠቅላላ እርሱ ያውቃል። እርሱ የማያውቀው አንዳች ነገር የለም። ስለዚህ የወይኑን ማለቁ እኮ እሱ ያውቃል። ዳሩ ግን በእርሱ አድራጊነት አይደለም፣ በእርሱ አሳሳቢነት ወይንም ደግሞ ስለማለቁ ጉዳይ ሰጥቶት ክርስቶስ ውሃው ወደ ወይን አልለወጠው። ውሃው ወደ ወይን የተለወጠበት ምክንያት እርሷ መታ ድንግል ማርያም መታ ስላነጋገረችው፣ በእናትነት ስላዘዘችው፣ በአማላጅነት ስለተናገረችው አደረገ። አዎ በፍጹም ድንግል ማርያም አማላጅነት ክፍተት በማንም አልተሞላም የሚል ነገር ተናግረዋል በመግቢያቸው ላይ። መቼም እርግጠኛ ነኝ መምህሩ በመስቀል ላይ ኢየሱስ ክርስቶስ ተሰቅሎ የተናገራቸው ቃላት በጠቅላላ የሚያድኑ ናቸው። ሁሉም የሚያድኑ ናቸው። ከሰባቱ አጽራ መስቀል ወይንም ደግሞ በመስቀል ላይ የተናገራቸው ቃላት 7 ናቸው። ከሰባቱ አንዱ ዛሬ ከኔ ጋር በገነት ትኖራለህ ነው የሚለው።
አንዱን በስተ ቀኝ የተሰቀለው ወንበዴ፣ ሌላኛው ደግሞ እነሆ እናትህ ብሎ ለወንጌላዊ ዮሐንስ ነው የተሰጠው። ይሄም የሚያድን ምክንያቱም ወንጌላዊ ዮሐንስ አልሞተም፣ እዛ ጋር በመስቀል ስር ነው ያለው። ለሚሞተው ሰው የተሰጠው መብት ምንድነው? ዛሬ ከኔ ጋር በገነት ትኖራለህ፣ ምክንያቱም ከክርስቶስ ጋር በህይወት ያለውስ ዮሐንስ ወንጌላዊ ለሱስ ምን ተባለ? እነሆ እናትህ ተባለ። ከሰባቱ አጽራ መስቀላት ወይንም ደግሞ ኢየሱስ ክርስቶስ በመስቀል ላይ ሆኖ ከተናገራቸው ቃላት ሁሉም እኩል ነው አቅም ያላቸው፣ የማዳን አገልግሎት ነው ያላቸው። ስለዚህ እኛ ቅዱሳን ጻድቃን ሰማዕታት ያማልዳሉ ስንል በዘመነ ብሉይ ከክርስቶስ ደም በፊት ያለውንና በዘመነ አዲስ ደግሞ የክርስቶስ ደም ከፈሰሰ በኋላ ያለውን የምንለው የተለያየ ነው። በዘመነ ብሉይ በምድራዊ ከሚመጣው መቅሰፍት ነው የሚያማልዱት፣ ከሲኦል ወደ ገነት የማምጣት አይደለም። በዘመነ አዲስ ደግሞ ክርስቶስ በመስቀል ላይ ከተሰቀለ በኋላ ቅዱሳን ያማልዳሉ ስንል በመጀመሪያ ሰውየው ክርስቲያን ከሆነ በኋላ በክርስቶስ ደም ከነጻ በኋላ በሚኖረው የግብር ኃጢአት መውደቅ መነሳት ስላለበት ምን ማድረግ አለበት?